ለህይወትሽ እሱ ይሁን አይሁን አታውቂም ኢስቲኻራ ስገጂ። ይህ የ30 ክፍል ቅድመ ትዳር ዝግጅት ለሴቶች የተዘጋጀ ሲሪየስ ነው። ክፍል 8 ረሱል ሰለላሁ ዐለይሂ ወሰለም ኢስቲኻራን ትክክለኛ ምርጫ እንድንመርጥ አስተምረውናል። ደግሞ አነሳሳት ኢስቲኻራ የሆነ አስማት ወይም ማጂክ ፒል አይደለም። በአስማት ሁሉም ነገር ግልጽ የሚሆን ደመናው ከጭንቅላታችን ውስጥ የሚያጠፋ ወይም ኢስቲኻራ ሰግደሽ ስትተኝ በህልምሽ እሱን ስላየሽ የኢስቲኻራ መልስ እንዳይመስልሽ። ሜቢ እሱን እያሰብሽ ስለሆነ ይሆናል። ኢስቲኻራ ፌሪ የሚባል ነገር የሚከተሉም አለ። አዎ ወይም አይ ብለው ትራሳቸው ስር አስቀምጠው ተኝተው ጠዋት ሲነሱ አንዱን ሲያነሱ ያው አዎ ከሆነ ወይም አይ ከሆነ ትክክለኛ መልስ ብሎ የሚያስቡ። ይሄ አይደለም ኢስቲኻራ። ይሄ ሁሉ ከአላህ ዳይሬክት መልስ የማግኘት ያለ ፍላጎት ነው። ስፔሻሊ በዚህ ዘመን ቴክኖሎጂ በተሞላበት መልሱን አሁን ነው የምንፈልገው። ግን መሆን ያለበት ሂደቱንም ለሱ መስጠት፣ ውጤቱንም አውትካሙንም ለሱ መስጠት ነው። ሌላ ደግሞ ከኢስቲኻራ በፊት መጨረስ ያለብን 2 የቤት ስራ አለን። አንደኛ ሙሉ አቅማችንን በራሳችን ጥረት አድርገን እና ለዲንም ለዱንያም መሆኑን አስበን በራሳችን መወሰን አለብን። ሁለተኛ ለዚህ ጉዳይ ትክክለኛ ሰዎችን ማማከር። ከኢስቲኻራ በፊት ኢስቲሻራ ይቀድማል። ምክንያቱም አላህ ሱብሓነሁ ወተዓላ ራሱ ለረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ወሻዊርሁም ፊል አምሪ ፈኢዛ ዐዘምተ ፈተወከል ዐለላህ። መጀመሪያ ከነሱ ጋር ተመካከር፣ ከውሳኔ በኋላ ደግሞ እምነትን አላህ ላይ አድርግ። ከዚህ በኋላ ይህንን 2ቱን የቤት ስራ ከጨረስን በኋላ ወደ አላህ እንሄዳለን። ታዲያ ኢስቲኻራ እንዴት ነው የምንሰግደው? 2 ሱና የሆኑ ረካዓቶች እንሰግዳለን። ማንኛውም ሱና መሆን ይችላል። ዋናው ለኢስቲኻራ ንያ ማድረግ ነው። ካሰላመትን በኋላ ይህንን ዱዓ እናደርጋለን። اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم وأنت علام الغيوب. اللهم إن كنت تعلم أن هذا الأمر خير لي في ديني ومعاشي وعاقبة أمري فقدره لي ويسره لي ثم بارك لي فيه. وإن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري فاصرفه عني واصرفني عنه وقدر لي الخير حيث كان ثم ارضني به. ይሄን ዱዓ በጣም ፋሲሊቴት የሚያደርገን ኸይሩን ሲሆን አላህ በረካውን እንዲያደርግበት እንጠይቃለን። መጥፎ ከሆነ ያን ነገር ብቻ ሳይሆን ከኛ እንዲለይ የምንጠይቀው እኛም ልባችንንም ከሱ እንዲያላቀቀን ነው የምንጠይቀው። ምክንያቱም አንድ ነገር ልባችን ላይ ኦልሬዲ ከወሰን በኋላ ወደ ኋላ መመለስ በጣም ስለሚከብድ ከሱም በኋላ